ሰላም የአዲስ ጆብስ ቤተሰቦች ዛሬም እንደተለመደው አዳዲስ ክፍት የስራ ቦታዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። የመጀመሪያው ክፍት የስራ ቦታ በአንበሳ ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ ትሬኒ ባንከር፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በባንኪንግ ኤንድ ፋይናንስ፣ በኢኮኖሚክስ፣ በማኔጅመንት የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። ሁለተኛው ክፍት የስራ ቦታ በቡና ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ አይቲ ኦፊሰር፣ ተፈላጊ የትምህርት ደረጃ በኮምፒውተር ሳይንስ፣ በኮምፒውተር ኢንጂነሪንግ፣ በሶፍትዌር ኢንጂነሪንግ የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። ሶስተኛው ክፍት የስራ ቦታ በወርልድ ቪዥን ኢትዮጵያ የወጣ ሲሆን የስራ መደቡ መጠሪያ ሶሻል ወርከር፣ ተፈላጊ የትምህርት ደረጃ በሶሻል ወርክ፣ በሶሺዮሎጂ፣ በሳይኮሎጂ፣ በፐብሊክ ሄልዝ እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ ሐረር። አራተኛው ክፍት የስራ ቦታ በአማራ ባንክ የወጣ ሲሆን የስራ መደቡ መጠሪያ ኢንተርናል ኮንትሮል ኦፊሰር፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማኔጅመንት እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። አምስተኛው ክፍት የስራ ቦታ በኢትዮጵያ ንግድ ባንክ የወጣ ሲሆን የስራ መደቡ መጠሪያ ብሮድካስት ጆርናሊስት፣ ተፈላጊ የትምህርት ደረጃ በብሮድካስት ጆርናሊዝም፣ በፐብሊክ ሪሌሽን፣ በፖለቲካል ሳይንስ እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። ስድስተኛው ክፍት የስራ ቦታ በኤንአርሲ ኢትዮጵያ የወጣ ሲሆን የስራ መደቡ መጠሪያ አድሚኒስትሬሽን ኦፊሰር፣ ተፈላጊ የትምህርት ደረጃ በሂውማን ሪሶርስስ፣ በማኔጅመንት የመጀመሪያ ዲግሪ፣ የስራ ቦታ ጂጂጋ። በእነዚህ ክፍት የስራ ቦታዎች ላይ ለማመልከት ወይንም በየቀኑ የሚወጡ አዳዲስ ክፍት የስራ ቦታዎችን ለመከታተል ዌብሳይታችንን addisjobs.netን ይጎብኙ።